ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን በሌላ አጠር ባለ ቪዲዮ ተመልሼ መጥቻለሁ። ትላንትና አንድ ቪዲዮ ሰርቼላችሁ ነበር። የሲድ ዋሌታችሁን ከስዊ ጋር እንዴት እንደምታገናኙ ቪዲዮ ሰርቼላችሁ ነበር። እዛ ቪዲዮ ላይ አብዛኞቻችሁ አስቸግሯችኋል፣ ብዙዎቻችሁ አልተገናኘላችሁም። ነገር ግን አሁን ስዊ ዲስኮርዳቸው ላይ አዲስ ነገር አናውንስ አድርገዋል። እሱ ምንድነው? አፕሊኬሽኑን ከፕሌይ ስቶር ራሳችሁ ዳውንሎድ አድርጋችሁ ማለትም የስዊ ዋሌት አፕሊኬሽኑን ራሳችሁ ዳውንሎድ አድርጋችሁ እዛው የስዊ አፕሊኬሽን የራሱ ብራውዘር ላይ ገብታችሁ ማገናኘት እንደምትችሉ እንደዚህ አይነት ነገር አናውንስ አድርገዋል። በዛሬው ፕሮግራማችን አብረን የምንሞክረው ይሆናል። እንዴት አድርጋችሁ እንደምታገናኙ ከሀስከፈይ ማሳያችሁ ይሆናል። እንደተለመደው ፕሊዝ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ቪዲዮ ላይክ ስታደርጉ ቪዲዮ ለብሶ እንዲደርስ ለኔ ይረዳኛልና ፕሊዝ ቪዲዮ ላይክ ያደርጋችሁ ጀምሩት። ወደ ዛሬው ፕሮግራማችን ስንሄድ ዋሌት እንዴት አድርጋችሁ የስዊ ዋሌት መክፈት እንደምትችሉ ከዚህ በፊት ቪዲዮ ላይ አሳይቻችኋለሁ። በዚህኛው መክፈት ከፈለጋችሁ ቀላል ነው። እኔ ኦሬዲ ስለከፈትኩ ዛኛው ቪዲዮ ላይም ስላሳያችሁ ቪዲዮ እንዳይረዝም በሚለው ነው። ያኛውን አከፋፈቱ ከገበዳችሁ ግን ቀላል ነው። አፕሊኬሽኑን ከጫናችሁ በኋላ ልክ አፕሊኬሽኑን ስትከፍቱት ክሬት የሚል አለ። ክሬት ትሉታላችሁ። ሲድ ፍሪ ይሰጣችኋል። ሲድ ፍሪዛችሁን ኮፒ አድርጋችሁ ማስቀመጥ ነው። ከዛ ይከፍትላችኋል። ድጋሚ መግባት በመፈልጉ ጊዜ ሲድ ፍሪዝ ጠይቃችኋል፣ ወይም ደግሞ ሌላ ቦታ ልግባ ብትሉ ሲድ ፍሪዝ ጠይቃችኋል ማለት ነው። እዛኛው ቪዲዮ ላይ የሲድ ዋሌት የከፈታችሁ ካላችሁ ደግሞ በቀላሉ እዚህኛው የስዊ አፕሊኬሽንም ላይ ኢምፖርት ማድረግ ትችላላችሁ። ስከፍቱት ኢምፖርት የሚል ይመጣላችኋል። ኢምፖርት የምትለውን ነክታችሁ ወይም ደግሞ ልክ እንደዚህ ነው የሚመጣላችሁ። የኛውን ፎቶ ልክፈትና ላሳያችሁ። እዚህ ጋር እንደዚህ አይነት ነገር ይመጣላችሁና ክሬት እና ኢምፖርት የሚል ነገር ይመጣል። ከታች እንደምታዩት እዚህ ጋር ክሬት የምትል ነገር አለች። እንዲሁም ደግሞ ከታች ከሱ በመቀጠል ኢምፖርት የሚል አለ። ስለዚህ ኢምፖርት የሚለውን ነክታችሁ ሲድ ፍሪዛችሁን አስገብታችሁ መክፈት ትችላላችሁ። አፕሊኬሽኑ ይሄ ነው። ስዊ ሞባይል ብላችሁ ሰርች አድርጉትና ዳውንሎድ ታደርጉታላችሁ። ከጫናችሁት በኋላ ኢምፖርት ካረጋችሁ በኋላ ዋሌታችሁን በዚህ መልኩ ነው የሚመጣላችሁ። ስለዚህ እዚህ ጋር ምን ታረጋላችሁ? አፕስ የምትላለች አፕስ የምትለውን አንዴ ትነኳታላችሁ። እዚህ ጋር ሰርች ማድረግ ያለ እንደምታዩት አሁን ምልክት ያረኩበት እሱን አንዴ ትነኩታላችሁ። ከዚህ ላይ ምን ብላችሁ ነው ሰርች የምታደርጉት? ቴሌግራም ቻናላችን ላይ የማስቀምጥላችሁ ሊንክ አለ፣ ወይም ደግሞ የስዊ ዋሌታችሁን ኮኔክት ስታደርጉ የሚወስዳችሁ የሲድ ብራውዘር አለ። እዛ ላይ ነው የምታደርጉት፣ ወይም ደግሞ ቴሌግራም ቻናላችን ዲስክሪፕሽን ላይ አለ። እቺ ሊንክ ኮፒ አድርጓት። ኮፒ ካደረጋችሁ በኋላ ወደ ስዊ ዋሌታችሁ ትሄዱና እዚህ ጋር ፔስት ታረጉለታላችሁ። ኮፒ ያደረጋችሁትን ይሄንን ፔስት እናደርጋለን። ፔስት ካደረጋችሁ በኋላ እንደምታዩት በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር ቴሌግራማችንን ማገናኘት አለብን። ይሄንን አንድ ጊዜ ስትነኩት ወደ ቴሌግራማችሁ ይወስዳችኋል። ሰራችሁበትን ቴሌግራም ትመርጣላችሁ። እሱን ከመረጣችሁ በኋላ እንደምታዩት በዚህ መልኩ ይመጣላችኋል። እዚህ ጋር ስታርት የምትለውን አንድ ጊዜ እንነካታለን። እሷን ስትነኳት በዚህ መልኩ ይመጣላችኋል። you are logging into seed ይላችኋል። to continue authorization the site click on the login button ምናምን ይላችኋል። እዚህ ጋር ሎጊን የምትለውን አንዴ ትነካላችሁ። እሷን ከነካችሁ በኋላ እንደምታዩት you have successful authorized seed site ይላችኋል። ለሲድ ሳይት አውቶራይዜሽን በተሳካ ሁኔታ ሰጣችኋል ማለት ነው። እና ወደ ሳይቱ ተመለስና ቼክ አድርግ ነው የሚለን። ስለዚህ ወደ ሳይቱ እንመለሳለን። ስለዚህ ወደ ስዊ ዋሌታችን ተመልሰን ስንሄድ እንደምታዩት በዚህ መልኩ ከፍቶልናል ማለት ነው። የስዊ ከዚህ በፊት ያገናኘ ነው፣ ወይም ደግሞ ዩዘር ኔማችን ምናምን ይመጣላችኋል። ባላንሳችሁ ያላችሁ ሁሉም ነገር ይመጣል። ስለዚህ አሁን ምንድነው ማድረግ የሚጠበቅባችሁ? ኮኔክት ስዊ ዋሌት የምትለውን መንካት ነው። እሷን አንዴ ትነኳታላችሁ። እንደምታዩት ስዊ ዋሌት የሚል ይመጣል። ይሄን አንዴ ንኩት። ይሄን ስነኩት እዚሁ ነው ዋሌታችሁ። ስለዚህ እዚሁ ጋር ይመጣላችኋል። ኮኔክት የሚለውን ትነካላችሁ። እሱን ስነኩ እንደምታዩት በዚህ መልኩ ይመጣላችኋል። the swi wallet will be linked to your account cannot be changed ይላችኋል። አንዴ ያገናኙት መቀየር አይቻልም ከዚህ በኋላ ያለ ነው። ስለዚህ ኮንፊርም የሚለውን ትነካላችሁ ማለት ነው። ይሄንን ኮንፊርም የሚለውን አንድ ጊዜ እንነካዋለን። እሱን በመትነኩ ጊዜ እንደምታዩት ሳይን አድርጉ ይላችኋል። እንደዚህ አይነት ሜሴጅ ይመጣል። ሳይን የምትለውን ነካለን። እሷን ስትነኩ ሎድ ያደርጋል። እንደምታዩት ሰክሰስፉሊ ሊንክድ ብሎናል። ስለዚህ በተሳካ ሁኔታ ዋሌታችንን በዚህ መልኩ በቀላሉ ማገናኘት እንችላለን። ትላንትና ያስቸግራችሁ በዚህ መልኩ በቀላሉ ማገናኘት ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።